አርግታችሁ ነው በዩቲዩብ እንደዚህ አይነት ቪው የምታገኙት? እንደዚህ አይነት ቪው የምታገኙት እንዴት አርግታችሁ ነው ኢትዮጵያ ውስጥ ያለ ሰው እንዳያያችሁ የምታደርጉት? የሚከፍልበት ሀገር ብቻ እንዲታይላችሁ የምትፈልጉት ማለት እንደዛ አይነት እንዴት አርግታችሁ ነው በነፃ ኤአይን ተጠቅማችሁ በዩቲዩብ ሞኔታይዝ የምታስጀምሩት የሚለውን ዛሬ ዲቴል እስከ መጨረሻው ነግራችኋለሁ። ኤርሚክ መኒ ነኝ። ሰላም ናችሁ? ሰላማችሁ ይብዛ። ዛሬ እስከ መጨረሻው አሳያችኋለሁ ማለት ነው። ሰብስክራይብ እያደረጋችሁ ይሄን ቪዲዮ ተከታተሉ፣ ምክንያቱም ማንም ያልሰራላችሁ ነው እየሰራሁላችሁ ያላችሁ እና ይሄን ቪዲዮ እያያችሁ ኮመንት፣ ሰብስክራይብ ማድረግ እንዳይረሳ። ይመቻችሁ። እሺ ወደ መጀመሪያው ነገር ስንሄድ መጀመሪያ ምን ያስፈልጋችኋል መሰላችሁ? አንደኛ ነገር የሚያስፈልጋችሁ ሰብስክራይብ ከዚህ ከኢትዮጵያ መሆን የለበትም። አንደኛ ነገር ነግራችሁ ይሄንን ነው። ጀስት ቪዲዮን ፉል ቪዲዮ ስለማሳያችሁ የመጀመሪያ ነገር ማድረግ ያለባችሁ ሰብስክራይብ ኢትዮጵያ ውስጥ ያለ ሰው ሰብስክራይብ እንዳታረጉ፣ ለሰው እንዳታሳዩ። ዩቲዩብ ከከፈታችሁ በኋላ አውቶሜሽን ዩቲዩብ ከከፈታችሁ በኋላ በኤአይ የሚሰራው ለኢትዮጵያ ውስጥ እዚህ ጋር እንደምታዩት ሌላ ሀገር ነው። አሁን የኔን ቪዲዮ የሚያዩት አሁን የአውቶሜሽን ቪዲዮ ሲሆን ሌላ ሀገር ነው። ምክንያቱም እኔ አሁን እዚህ ጋር 66,000 የታዩ ቪው ዝም ብዬ ኢትዮጵያ ውስጥ እናንተ እንድታዩት ምናምን ብዬ ነው ፖስት ያደረኩት እና ለዎች አወር ብዬ ነው ይሄኛውን ቻናል ኢትዮጵያ ውስጥ ላለ ሰው ብቻ ነው እየሰራሁት ያለው እና ለዎች አወር ብዬ ነው ያንኛው የሰራሁት። ግን እናንተ ግን ስከፍቱ ግን ቻናሉን ግን ኢትዮጵያ ላለ ሰው ጭራሽ እንዳታሳዩ፣ ቻናላችሁን ሊንካችሁ ምናምን እንዳትሰጡ። ምክንያቱም ቪው ቀንስባቸዋል ኢትዮጵያ ውስጥ በታየ ቁጥር እና ደግሞ ኢትዮጵያ ውስጥ ታውቃላችሁ ዩቲዩብ አይከፍልም። ስለዚህ የሚከፍለው ዩኤስ ምናምን እንዳሉ ሀገራት ነው እንጂ አፍሪካ ውስጥ ጀስት አይከፍልም ማለት ይቻላል። እና አሁን ያለውን ይሄንኛው እንዳታረጉ። ሁለተኛ ነገር ደግሞ ነግራችሁ ነገር ደግሞ አካውንቱን ክሬት ካረጋችሁ በኋላ ጀስት ኤዲት እንዴት እንደምታረጉ ጀስት በትንሹ ምንም የዳታ ሳታወጡ ኢንሹት የሚባል አለ። በሱኛውም በኢንሹትም በዛው ላይ ኤዲት ሳረግ አሳያችኋለሁ ማለት ነው። አሁን ወደ መጀመሪያው እንግባ። ቪዲዮውን ቀጥታ ተከታተሉኝ። የምንጠቀማቸው አፕሊኬሽኖች እነዚህ ናቸው። ይኸው እዚህ ጋር እንደምታዩቸው እነዚህን አፕሊኬሽን ተጠቅመን ነው ምንሰራቸው። አንደኛ ጂሚኒ እንጠቀማለን። ጂሚኒ ለፍሮንት እንጠቀማለን። 3D ፍሮንቶች እንዲሰጡ እንጠቀማለን። ለፎቶ እንጠቀማለን። ከዛ ነው አፕሊኬሽኑን ምን ያደርግልናል? የሰጠነውን ፍሮንትና ፎቶ ወደ ምን ይለውጥልናል? ወደ ቪዲዮ ይለውጥልናል ማለት ነው። ይሄንን ደግሞ ፉል ቪዲዮ ነው ማሳያችሁ ማለት ነው። ይመቻችሁ። ሰብስክራይብ ማድረግ እንዳይረሳችሁ። በዚህ ቪዲዮ በጣም ብዙ ሰው ተለውጦ ማየት ፈልጋለሁ እና ቪዲዮ ስፖስቱ ደግሞ ጀስት የአይዩን ቪዲዮ ስፖስቱ ጀስት ምን ታደርጋላችሁ መሰላችሁ? ቢያንስ በቀን 77 ቪዲዮ ለመፖስት ሞክሩ። አዲስ ቻናል ከፍታችሁ 77 ቪዲዮ ለመፖስት ሞክሩ በቀን ማለት ጀስት ግማሹ ቫይራል ስለሚወጣ እርግጠኛ ነኝ። እና ደግሞ ይመቻችሁ ጋይስ። ጠንክራችሁ መስራት አለባችሁ። በ3 ቪዲዮ በ5 ቪዲዮ ጀስት ልሰለችሁ ትችላላችሁ፣ ምክንያቱም ቪው ላይኖረው ስለሚችል ማለት እና ዩቲዩብ ደግሞ ምን ያስፈልጋል? ቋሚነት ያስፈልጋል። ማለትም ኮንስታንት መሆኑ ያስፈልጋል እዛ ላይ ማለት እና ይመቻችሁ። ወደ ቪዲዮ እንሂድ። ይመቻችሁ። ሰብስክራይብ ማድረግ ነው። እሺ አሁን ቀጥታ ወደ ቪዲዮ መተናል ማለት ነው። እንዴት አድርገን እንደምንሰራ ቀጥታ ዳይሬክት ነው ማሳያችሁ ስሰራ እና አሁን እስከዛ እናንተ አሁን ምን እንደምታደርጉ ላሳያችሁ። መጀመሪያ እነዚህን አፕሊኬሽን ታወርዳላችሁ። ይኸው እንደዚህ ድመቷን ሰጥቶናል ማለት ነው። አሁን የምታሳዝን ድመት ሰጠን ብዬው። አሁን ቀጣይ ደግሞ ምን እለዋለሁ መሰላችሁ? አሁን እዚህ ጋር እንደምታዩት የሀብታም ድመቶች አይተዋት እየሳቁባት ስራልኝ ብዬዋለሁ። ልላክለት እየሰጠኝ ነው ማለት ነው። አሁን እንደምታዩት ይሰጠኛል እንደዚህ አይነት። ይኸው እንደምታዩት የሀብታም ድመቶች እየሳቁበት እንዳልኩት ሰጥቶኛል። አሁንም ደግሞ ድጋሚ ደግሞ ጽፍለታለሁ ሌላ። ከዛ እዚህ ጋር እንደምታዩት ከዛ ሀብታሙ ሰውዬ መጥቶ ይውሰዳት ስራልኝ እለዋለሁ፣ ልክለታለሁ። እንደምታዩት ይኸው እየሰራልኝ ነው። ይኸው እንደምታዩት ሀብታሙ ሰውዬው መጥቷል ማለት ነው። ከዛ አሁን ደግሞ ሌላ ደግሞ ሰራለሁ ማለት ነው። አሁን ከዛ ደግሞ ወደ ቤት ይዟት ሄዶ ምግብ እያበላት ብዬ ልክለታለሁ። ከዛ ይኸው እንደዚህ ይሰጠኛል ማለት ነው። ከዛ አሁን ደግሞ የመጨረሻ እሰራለታለሁ እየሳቀች ብዬ ነው የምጽፍለት። ይኸውላችሁ እየሳቀች እሱም እየሳቀ ብዬዋለሁ። ከዛ ልክለታለሁ። አንዳንዴ ከጂሚኒ ጋርም ሆነ ከቻትጂፒቲ ጋር ላትግባቡ ስለምችሉ አሁን እንደዛ አይነት ፍሮንት ሰጥቼው ከዛ እንደዛ አይነት ስለሰጠኝ አሁን ድጋሚ ጽፍለታለሁ ማለት ነው። አልተግባባንም ማለት ነው።
አሁን እንደዚህ ብየዋለሁ። ድመቷን ያልኩ ብየዋለሁ። እስቲ አሁን ልላክለት። እንደምታዩት አሁን ሰጥቶኛል ማለት ነው። በቃ ይሄ የመጨረሻ ፍሮንቴ ነው ማለት ነው። አሁን የሰጠንን እናወርዳለን ማለት ነው። ከመጀመሪያው ጀምሮ ድመት ስጠኝ ብየዋለሁ። እኛን ድመት እዚህ ጋር ሴቭ የሚለውን እንነካለን። እዚህ ጋር እናወርዳለን ማለት ነው። ሁሉንም እናወርዳለን ማለት ነው። ጀስት ሁሉንም አሳይቻችሁ እዚህ ጋር ዳውንሎድ ሁሉንም ታደርጋላችሁ። እዚህ ጋር ፎቶዎችን ማለት ነው። ይሄን አድርጋችሁ ፎቶዎችን ዳውንሎድ አድርጋችሁ ከጨረሳችሁ በኋላ ቀጣይ ደግሞ እንሄዳለን ማለት ነው። አሁን ቀጥታ አፕሊኬሽኑን ቅድም አውርዱ ያልኳችሁን አሁን የምጠቀመው ብዙ ጊዜ አሪፍ የሆነችው እችኛዋ ነች። ዋይቲ ክሬት የምትለዋ ነች። ሶስቱም አሪፍ ናቸው፣ ግን ዋይቲ ክሬት ቀለል ይላል ብዬ ነው ለእናንተም ግን አሪፍ ነች እና እሱ አፕሊኬሽኑን ገብተን አሁን ደግሞ ወደ ቪዲዮ አሰራሩ ደግሞ እንገባለን ማለት ነው። እዚህ ጋር እንደምታዩት እንደዚህ ይመጣላችኋል ማለት ነው። እዚህ ጋር ክሬት ፕሮጀክት የሚል አለ፣ ኤዲት ዊች ኤአይ የሚል አለ፣ ጀነሬት ቪዲዮ የሚል አለ፣ ክሬት ኢሜጅ የሚል አለ። ብዙ አሉ። እናንተ የምታደርጉት ምንድነው የፈለጋችሁት ጀነሬት ቪዲዮ ነው የፈለግነው ማለት ነው። ጀነሬት ቪዲዮ የሚለውን እንነካዋለን። እዚህ ጋር በቀስት ላሳያችሁ። ያው እዚህ ጋር ማሳያችሁን ትነካላችሁ ማለት ነው። ከነካችሁ በኋላ 3 ፎቶ አፕሎድ እንድታደርጉ ይጠይቃችኋል። ጀስት እዛ ጋር ዳውንሎድ ያደረጋችሁትን ፎቶ የሰራችሁትን መጀመሪያ ላይ ምን አልኩት የምታሳዝን ስጠኝ ያልኩት እችኛዋን አስገባለታለሁ። ከዛ የሀብታም ያልኩትን ከዛ እችኛዋን አስገባለታለሁ። ከዛ በኋላ ሰውየው መጥቶ እዚህ ጋር አስገባለታለሁ። ጨረስኩኝ። አሁን እንደንለዋለሁ። አሁን ፍሮንት እናመጣለን ማለት ነው። ከጂሜል እቺን ስክሪንሻት ታደርጋላችሁ። ከዛ ስክሪንሻታችሁ መታችሁ ለጂሜልም ሆነ ለቻርጂቢቲ ትልካላችሁ ማለት ነው። እናንተ በሰራችሁበት ፎቶውን ማለት ከዛ ለዚህ የሚሆን አሪፍ ፍሮንት ስጠኝ ትሉታላችሁ። እንደምታዩት ለዚህ የሚሆን አሪፍ ፍሮንት ስጠኝ ብየዋለሁ፣ እልክለታለሁ። ይሄው እንደዚህ አርግቶ ይሰጠናል ማለት ነው እንደምታዩት። ስለዚህ ኮፒ እናደርጋለን ሁሉንም አንድ በአንድ ሁሉንም ኮፒ ያደረግን ደቅ እናደርጋታለን ማለት ነው ጋይስ። ጀስት እናንተ እንድትሰሩ ብዬ ነው እንግዲህ። እንደምታዩት ማንም ሰው እንደዚህ አብጠርጥሮ አያስረዳችሁም። እንደምታዩት ለእናንተ ነው ጋይስ፣ እያበረታታችሁኝ ጀስት ኮመንትም እየሰጣችሁ ከዛ እዚህ ጋር ኮፒ 3ቱንም አርግተን እንጨርሳለን ማለት ነው። እዚህ ጋር ከጨረስን በኋላ እዚህ ጋር ፔስት የመጨረሻውን እንላታለን። ጨረስን ማለት ጀነሬት እንለዋለን ማለት ነው። አሁን ይሰጠናል ማለት ነው። ይሄንኛውን ትንሽ ይቆጥራል። እዚህ ጋር ሲቆጥርባችሁ ጀነሬት እስኪያደርግ ነው 100% እስኪሞላ። እዚህ ጋር 99 ብሏል። አሁን ይሞላል ብዬ አስባለሁ። ይሰጠናል ማለት ነው። አዲስ ጀነሬት ያደርግልናል። ጀነሬተር አይደለም ጋይስ። እስቲ አሁን ጠብቁት። እንደምታዩት እንደዚህ ሰጥቶናል ማለት ነው። such good care of you. Look, some food for our little friend. You're safe now. It takes such good care of you. Look, some food for our little friend. You're safe now. እዚህ ጋር ኤዲት ውስጥ እንዲወስደ ከዛ በኋላ እዚሁ ኤዲት ማድረግ ትችላላችሁ። የፈለጋችሁትን እዚህ ጋር ማድረግ ትችላላችሁ። ራሱ ሁሉ ነገር አለው። ግን ጀስት እኔ ኢንሹትን ስለምመርጥላችሁ ለእናንተም በዛው አፕሊኬሽኑ እንድታውቋት ብዬ ኤክስፖርት እንለዋለን። ይሄንኛው ነው። እዚህ ጋር 100% አድርጎ ከጨረሰን በኋላ ቪዲዮ ሰርተን ጨረስን ማለት ነው። አሁን በኤአይ ቪዲዮ ሰርተው አለቀ ማለት ነው። አሁን ወደ ኢንሹት እንሄዳለን ማለት ነው። እዚህ ጋር እንደምታዩት የኤዲት አይነት ያው ጀስት እኔ በጣም ኤዲት ስለማድረግ ነው። በጣም ብዙ የኤዲት አይነት እያያችሁ እንደሆነ ተስፋ አደርጋለሁ። እዚህ ጋር እንደምታዩት ፒክሳርት አለ፣ ላይት አለ፣ ኢሜኒ አለ። ይሄንኛው እንኳን ያው ድምጽ ምናምን ለማምጣት ነው። ያው እንደ ኤዲት ነው የምትወስዱት። ላይት ሞሽን አለ፣ ካፕከት አለ፣ ኢንሹት አለ። ጀስት ለጀማሪዎች ቀላል የሆነው ካፕከት እና ኢንሹት ነው። ኢንሹት ደግሞ ጀስት ካለ ዳታ መጠቀም ስለምትችሉ በኢንሹት አሳያችኋለሁ። ጀስት ካፕከት የምትችሉ ካፕከት ላይ እንትን በሉ። ጀስት በኢንሹት ጀስት ቀለል ስለሚል ነው።
ይኸው ላይ ኤዲት ደግሞ ጀስት አላይት ሞሽን የምችሉ አላይት ሞሽን አንደኛ ነው። ካፕከት የምችሉም እንደዛው። ኢንሹትም ደግሞ አሪፍ ነው ለጀማሪዎች እና ምንም ዳታ ስለማይጠይቅ እሱን እንትን እንላለን ማለት ነው። አሁን እንገባለን ወደ ኢንሹት ማለት ነው። ኢንሹት አፕሊኬሽንን አውርዷት። ጀስት ዳታ እናጥፋ ከዚህ በኋላ ምንም ጀስት ስለማያደርግልን ኢንሹት ደስ የሚለኝ ለዚህ ነው። እዚህ ጋር ቪዲዮ ትሉታላችሁ። እዚህ ጋር ኒው ትሉታላችሁ። እዛ እንደምታዩት የመጀመሪያዎቹ 8 ሰከንድ አለች። ከዛ ድጋሜ ያደረግና 8 ሰከንድ አለች። እናናካታለን ሁለቱም። ከዛ እዚህ ጋር እንደምታዩት አንድ ላይ አቀናጀናቸው ማለት ነው። ከዛ እንደዚህ ካቀናጀን በኋላ ጀስት እናንተ ሚያው የምትለዋን ጀስት ከዚሁ ላይ ማውረድም ትችላላችሁ። ጀስት እኔ ያወረድኩት ስላለኝ እዚህ ጋር ቪዲዮ የምትለዋን ትነካላችሁ። ከዛ እዚህ ጋር እኔ ጀስት ስላወረድኩ ነው። ያሽ ከቲክቶክ ላይ ማውረዳችሁ እንትን ማለት መጠቀም ትችላላችሁ። ጀስት እንደምታዩት ያው እዚህ ጋር ይሄንን እነሱን ድምጽ የመጀመሪያዋን ድምጽ ጀስት ብታስገቧ ጀስት ተመራጭ ስለሆነ እዚህ ጋር እነካታለሁ። ከዛ እዚህ ጋር ስፕሊት የምትለዋን ትነካዋትና ብቻ ከዛ እዚህ ጋር ትነኳትና መሀሏን ትነኩና እዚህ ጋር ስፒድ የምትለዋ ላይ ትገባና መሀሏ ላይ ታረጉና ስፒዷን ጀስት ቀነስ ታረጉታላችሁ። ጀስት ስፒዱን መቀነሱ ጀስት ደቂቃው ረዘም እንዲልላችሁ ነው ለእናንተ። ስለዚህ እንደዚህ ታረጋላችሁ። ሁሉንም ጀስት ስፒድ ትንሽ ቀናንሱለት ደቂቃው እንዲሄድላችሁ ማለት። ከሁሉም ጀስት ስፒድ ትንሽ እንደዚህ ታረግ ትንሽ ቀነስ ታረጉና ቮይስ ደግሞ ሁሉንም ጀስት የመጀመሪያውን ብቻ ነው የምትሉት። ጀስት ሌላውን አጥፉት። ከዛ እዚህ ጋር ምን ታረጋላችሁ ማለት ነው፣ መልክ ትሰራላችሁ። እዚህ ጋር አጀስመንት የሚል አለ። አጀስመንት እዚህ ጋር ፊልተር የሚለውን ትነኳትና ብቻ ከዛ ይሄው እዚህ ጋር አጀስት የምትላለች። ከዛ ይሄን ትነካላችሁ። እዚህ ጋር ላይት እዚህ ጋር ትንሽዬ ጨመር ታረጉለታላችሁ። ጀስት በፎርኬ ስለተሰራ እዚህ ጋር ትንሽዬ እችኛዋንም ትንሽ ዋርምን ትንሽ ከዛ እዚህ ጋር እችኛዋንም ትንሽ ጨመር ታረጉላትና ቪዲዮ አለቀ ማለት ነው። እንደዚህ በቃ አሁን ቪዲዮን እችኛዋን እንደዚህ ካረግን የነዚህንም እንደዛው እችኛዋንም እንደዛው እናረጋለን። ትንሽ እንሰጣቸዋለን ማለት ነው። እዚህ ጋር የመጨረሻው ፓርት ነው የቀረን። እዚህ ጋር እችኛዋንም ጨመር በቃ አንድ አይነት ነው የምታደርጉት ኤዲቱ ማለት ነው። እዚህ ጋር ትንሽ ጨመር፣ ምክንያቱም በፎርኬ ስለሰራ ነው። እዚህ ጋር እስቲ አሁን ቪዲዮ ላሳያችሁ። እስቲ ተመልከቱት። Look at this scrawny thing. Pathetic. Don't worry, little one. You're safe now. እንደዚህ አርግታችሁ ትሰራላችሁ ማለት ነው። እንግዲህ ጀስት ጋይስ እንደዚህ እስከ መጨረሻው ዲቴል አርግቼ አስረድቻችኋለሁ ማለት ነው። ጀስት ማንም አያስረዳችሁም ብዬ አስባለሁ። ስለዚህ ጀስት እኔ ከተመቻችሁና ቪዲዮዎቼ ከተመቻችሁ እስከ መጨረሻው ዲቴል ነው ያስረዳችሁ። እንደዚህ አርግታችሁ ፖስት ታረጋላችሁ። ፖስት ደግሞ ስታረጉ ለሊት ላይ ብታረጉ ተመራጭ ነው። ጀስት እኛ ሀገር ያሉት ሰዎች እንዳያዩዋችሁ፣ ሌላ ሀገር ያሉት ሰዎች እንዳያዩዋችሁ፣ ወደ ዩኬ አካባቢ እንድትታዩ ለሊት ብታረጉ ፖስት አሪፍ ነው ማለት ነው። ጀስት ጋይስ ኮሜንት የተሰማችሁን ነገር ጻፉ። ጀስት በአሪፍ አርግታችሁ እንድሰሩ ፈልጋለሁ። ሰብስክራይብ ማድረግ እንዳይረሳ። ሌላም በአዳዲስ ስራዎች እንመጣለን። ይመቻችሁ።